በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም የልዑል እግዚአብሔር ቤተሰቦች፣ የእናታችን የማምላክ ወዳጆች፣ የቅዱሳን አክባሪዎች፣ እንደ አምላካችን መልካም ፍቃድ ስንክሳር ዘወርኀ ኅዳር 9 ይዤላችሁ ቀርብ ያለውኝ። ባላችሁበት የእግዚአብሔር ሰላም ይብዛላችሁ። ከሰላምታዬ በመቀጠል ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሆናችሁ እንድታበረታቱኝ ሀሳብ አስተያየታችሁ ኮሜንት ላይ እንድጽፉልኝ በትህትና ጠይቃለሁ። ስንክሳር ዘወርኀ ኅዳር 9 አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ኅዳር 9 በዚህች ዕለትም በአባታችን ሊቀ ጳጳሳት 41ኛው የእስክንድርያስ ሀገር ሊቀ ጳጳስ ቅዱስ አባ ይስሐቅም አረፈ። ይህ ቅዱስ ቡርልስ ከሚባል ሀገርም ወላጆቹንም እግዚአብሔር የሚፈሩ እጅግም ባለጸጎች ናቸው። ከረጅም ዘመንም በኋላ ይህንን ቅዱስ በወለዱ ጊዜ ታላቅ ደስ ተሰኙ። ከዚህም በኋላ ያጠምቀውም ዘንድ ወደ ኤጲስቆጶስም ባቀረቡበት ጊዜ ኤጲስቆጶስም ቢያጠምቀውም በሕፃኑ ራስ ላይም የብርሃን መስቀል አየ። በዚያን ጊዜ የሕፃኑም እጅ ይዞ በራሱ ላይ አኖረ። እንዲህም ብሎ ትንቢት ተናገረለት። ይህ ሕፃን በእግዚአብሔር ቤተ ክርስቲያን ላይ ይሾማል። አባቱንም እንዲህ አለው፣ ይህን ልጅም ጠብቀው፣ እርሱ እግዚአብሔር የተመረጠም በመሳሪያው ይሆናልና። ጥቂትም ባደገ ጊዜ በቤተ ክርስቲያን ትምህርትም ጽሕፈትንም አስተማሩት። ቅዱሳንም ዜና የሚያነብ ሆነ። ወላጆቹንም ትቶ ወደ አስቄጥስ ገዳም ሄደ። በአባ እምኔቱ በአባ ዘካርያስ ዘንድ መነኮሳት በገድል ተጠመደ። በአንዲትም ዕለት አንድም ጻድቅ ሰውን ቤተ ክርስቲያን ውስጥ አየ። በእርሱ ላይም ይስሐቅም በክርስቶስ ቤተ ክርስቲያን ላይ ይሾም ዘንድ ማለው ብሎ ትንቢትን ተናገረ። በዚያም ወራት ሊቀ ጳጳሱ አባ ዮሐንስ ጸሐፊ የሚባሉና የሚረዳውንም ብልህ ሰውን ፈለገ። ስለ አባ ይስሐቅንም ነገሩት። እርሱም መልእክተኞችንም ልኮ ወደ እርሱ አስመጣ። ይጻፍለትንም ዘንድም ደብዳቤ ሰጠው። እርሱ ግን አባ ይስሐቅም እያወቀ ደብዳቤው ሰጠው። እርሱ ግን አባ ይስሐቅም እያወቀ ጽሕፈቱን አበላሸው። ሊቀ ጳጳሱም እንዲተወውና ወደ አስቄጥስ ገዳምም እንዲመለስ ነበር። የዚያም ዓለም ክብር ይጠላልና ሊቀ ጳጳሱ እንዲተውና እንዲያሰናብተውም አውቆ ማበላሸቱን ባወቀ ጊዜ በጥሩ ጽፈሃል፣ ከዚያም እንድትሄድ እኔ አልተውም አለው። አባ ይስሐቅም እንደማይለቀው አውቆ የሚያውቀውንም ሁሉ ጥበብንም ያማረ ጽሕፈቱንም ገለጠለት። ሊቀ ጳጳሳቱም በእርሱ እጅግም ደስ አላቸው። ከጥቂቱም ወራትም በኋላ አባ ይስሐቅ ወደ አስቄጥስ ገዳም ተመለሰ። አባ ዮሐንስም የማያርፍበትም ቀን በደረሰ ጊዜ ስለ እርሱ ሊቀ ጳጳስ የሚሾመው ማን እንደሆነ ያስረዳው ዘንድም ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ ለመነው። ጌታ በራእይም ከአንተ በኋላ ለዚህ ሹመት የሚጠቅም ረዳትህም ይስሐቅ ነው አለው። ከዚያም በኋላ ሕዝቡንም ጠራቸው። ከእርሱም በኋላ ሊቀ ጳጳስ ሆኖ የሚሾም ረዳት ይስሐቅ እንደሆነ አስረዳቸው። ከዚያም በኋላ አባ ዮሐንስ ባረፈ ጊዜ ይህ ቅዱስ አባ ይስሐቅም ይዘው በእስክንድርያስ ሀገር ላይም ሊቀ ጳጳስ አደረገው ሾሙት። በዘመኑም ቤተ ክርስቲያን ብርሃንም ሆነች። ይልቁንም የወንጌልን ማርቆስ ቤተ ክርስቲያንም አሳምሮ አደሳት። የሊቀ ጵጵስናውን ቤት አደሰ። ይህም አባት ብዙ ችግርና መከራ ደርሶባታል። በወንጌልም ማርቆስ መንበረ 7 ዓመት ተኩል ኑሮ አረፈ። በዚያን ቅዱስ አባ በመጽሐፈ ገድሉ ከይሁዳ ቀን በቀርም ሊቀ ጳጳስ እንዳይሾምም የሚያዝ ጽሑፍ አለ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚያች አባት ጸሎት ይማረን፣ በረከቱን ከኛ ጋር ትኑር አሜን።
ህዳር 9 አርኬ ሰላም ለይስሐቅ ዘተሰይመ ጻድቁ በዲበ ጳጳሳት ሊቀ በስነት ምርቱ ለቤተ ክርስቲያን አብርሃ ጥቀ ወለት እምርቱ መስቀለ ብርሃን ሰረቀ አመ እደ ጳጳስ በማይክያሁ አጥመቀ። በዚያች ቀን ዳግመኛ የ318 ኤጲስቆጶስ ሰብስባ በኒቅያ ከተማ በጻድቅ ንጉሥ በቄስጠንጠኔዎስ ዘመን ሆነ። ከእርሳቸውም ጋር 4ቱ ሊቀ ጳጳሳት አሉ። እሊህም አባ ለእስክንድርዮስም የእስክንድርያስም አባ ዮና ክንዲኖስ የሮሜ አገር አባ ሶል ጴጥሮስ የቁስጥንጥንያስም የአንጾኪያም ሊቀ ጳጳስ አባ ኤዎስጣቴዎስ ናቸው። ስብሰባቸውም የሆነበት ምክንያት በእስክንድርያስ ሀገር ቄስ ሆኖ ስለነበረ ስለ አርዮስም ነው። እርሱም ስቶ የክብር ባለቤት ወልድ በመለኮቱ ፍጡር ነው በማለት ነው። ከሊህን ቅዱስ ተጋዳዮች አባቶች ከውስጣቸው እንደ ሐዋርያትም ሙታንን ያስነሱ የሚያደርጉ አሉ። ብዙ ዘመናትንም ስለ ቀናች ሃይማኖት የተሰቃዩ አሉ። ከእርሳቸውም የአንዳቸውና የእጃችንንና የእግራችን ጥፍሮችም ያወልቋቸዋሉ። ዳግመኛም እጃቸውንና እግሮቻቸው የቆረጧቸው አሉ። ጥርሶቻቸውን የሰበሯቸውም አሉ። ጎናቸውም የሰነጠቋቸው አሉ። ከውስጣቸውም ስሙ ቶማስ የሚባል የሀገር መርዓስ ኤጲስቆጶስ ስለ ከሃዲያም 22 ዓመት አስረውም ርኅራኄ የሌለው ስቃይ ያሰቃዩት። በየዓመቱንም ወደ እርሱ በመግባትም በሐዋርያት ከህዋሳቱም አንዱ ይቆርጣሉ። እንዲሁም በማድረግ እጃቸውም እግራቸውንም ከንፈሮቻቸውም አፍንጫቸውም ጆሮአቸውን ቆርጠው ጨረሱ። ጥርሶቻቸውን ሰበሩ። በሳትንም ተለብልበው እንደ ጠቆሩ እንግዳ አደረጉት። የእርሱ ወገኖችም እንደሞቱ አስበው እንደ ሌሎችም ሰማዕት በየዓመቱ መታሰቢያ አደረገ። እሊህም አባቶች ወደ ኒቅያ ከተማ በደረሱ ጊዜ ንጉሥ ቆስጠንጢኖስ ታላቅና ሰፊ የሆነ መሰብሰቢያን አዳራሽ አዘጋጀላቸው። በውስጡንም ለእያንዳንዳቸው ወንበሮችንም አኖረ። የእርሱ ወንበርም ከእነርሱ ወንበሮችም ዝቅተኛም አደረገ። መሳለምም በመርዓስ ኤጲስቆጶስ በቅዱስ ቶማስ ጀመረ። ሰገደለት። ህዋሳቶቹንም ከተቆረጡበት ላይም ተሳለመው። እንዲህም አባቶችን ሁሉንም ተሳለማቸው። ከዚህም በኋላ በትረ መንግስቱንም ሰይፉንም ቀለበቱም ሰጣቸው። እንዲህም አላቸው፣ እነሆ አሁን በካህናትም ሁሉንም በመንግስትም ላይም ሃይማኖት እንድናገር የቀና ከሆነ ታኖሩ ዘንድም ሃይማኖቱ የቀና ካልሆነ ግን ከምእመናን ለይታችሁ ታሳድዱ ዘንድም ስልጣንም ሰጠኋችሁ። እነርሱ ሕግንንም ስርዓትንም ሰሩ። ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ በመካከላቸው ይቀመጥ ነበር። ልቦናቸውን በመንፈስ ቅዱስ የበራላቸው ሰዎች አይተውታልና። በሚቆጥሩአቸው ጊዜ ግን 318 ቁጥር ሆነው ያገኛቸዋል። ከዚህም በኋላ ከካህናትም ለሕዝባዊ ነገስታትም ለመሳፍንትም ለሚገዙና ለሚሸጡ ነጋዴዎች ለድሆችንም ለሽማግሌዎችና ለጎልማሶች ለሙት ልጆችም ለወንድና ለሴትም ስራ ሰሩ። ከዚህም በኋላ ወልደ በመለኮቱ ከአብ ጋር ትክክል እንደሆነ እያስረዱ የቀናች ሃይማኖትም አስተማሩ። የተረገመ የአርዮስና በረከሰችም ትምህርት የሚያምነው አውግዘው ለዩ። የሰሩዋት ያስተማሯትም የሃይማኖት ትምህርት እቺ ናት። እንዲህም ብለው
ሁሉ በያዘው በሰማይም በምድር የሚታይ የማይታየውን በፈጠረ በአንድ አምላክ በእግዚአብሔር አብ እናምናለን። ዓለምን ሳይፈጠር ከእርሱ ጋር በነበረው የአብን አንድኛው ልጁ በሚሆን በአንድ ጌታ በኢየሱስ ክርስቶስ እናምናለን። ከብርሃን የተገኘ ብርሃን፣ ከእውነት አምላክ የተገኘ የእውነት አምላክ፣ የተፈጠረ አይደለ የተወለደ፣ በመለኮቱ ከአብ ጋር የሚተካከል፣ ሁሉ በእርሱ የሆነ ያለ እርሱ ግን ምንም የሆነ የሌለ፣ በሰማይ ያለው በምድር ያለው፣ ስለኛ ስለ ሰው ስለ ማዳናችን ከሰማይ ወረደ። በግብረ መንፈስ ቅዱስን ከቅድስት ድንግል ማርያም ፍጹም ሰው ሆነ። ሰው ሆኖ በጴንጤናዊ በጲላጦስ ዘመን ስለኛ ተሰቀለ፣ ታመመ፣ ሞተ፣ ተቀበረ። በሶስተኛ ቀን ከሙታን ተለይቶ ተነሳ። በቅዱሳን መጽሐፍ እንደተጻፈ በክብር በምስጋና ወደ ሰማይ አረገ፣ በአባቱ ቀኝ ተቀመጠ። ዳግመኛ በሕያዋን በሙታን ላይ ይገዛ ዘንድም በጌትነቱ ይመጣል። ለመንግስቱ ፍጻሜ የለውም። ከዚህም በኋላ የመንፈስ ቅዱስ ጠላትም ስለሚሆን ስለ መቅዶንዮስም በቁስጥንጥንያስም ከተማ 150 ኤጲስቆጶሳት በተሰበሰበው ጊዜ ከዚያም የቀረውን ሰሩ። እንዲህም አሉ፣ ጌታ ማህያዊ በሚሆን ከአብ በሰረጸው በመንፈስ ቅዱስ እናምናለን፣ እንሰግድለታለን። እናመሰግነው ዘንድም ከአብና ከወልድ ጋር በነቢያት የተናገረ ከሁሉ በላይ በምትሆኑ ሐዋርያት በሰበሰቧትም በአንዲት ቅድስት ቤተ ክርስቲያንም እናምናለን። ኃጢአት ለሚሰረይባት በአንዲት ጥምቀት እናምናለን። የሙታን መነሳት ተስፋ እናደርጋለን። እሊህም አባቶቻችን ይህችን የሃይማኖት ትምህርት ምእመናንም ሁሉ በቀንም በሌሊትም በጸሎታቸው ጊዜ እንዲያነቧትም በቅዳሴ ጊዜ እንዲጸልዩባትም አዘዙ። ወንዶችን፣ ሴቶችን፣ ሽማግሌዎች፣ ልጆችም አገልጋዮች ሁሉ እንዲማሩም አዘዙ። ሰርተውን ወሰነው ለቤተ ክርስቲያን የሃይማኖትን ፋና ካቆሙላትም በኋላ ወደ የሀገራቸው በፍቅር አንድነትም ተመለሱ። ለእግዚአብሔር ምስጋና ይሁን። እኛንም በእሊህም አባቶች ጸሎት ይማረን፣ በረከታቸውን ከኛ ጋር ትኑር ለዘላለም ዓለሙ አሜን። አርኬ ሰላም ለጳጳሳት ለሰኑሙ አብርሃም በሀገረ ኒቅያ ውሃድያሚሃ አፍራስ ህይወተ እሉ በብሂለ እንቋ ዘበፍስሃ ዘኬዱ ውስተ ባህረ ወዘወረዱ አሜሃ እንዘም የሃምጉ ሚያተ ብዙሃ። ህዳር 9 የሚከበሩ የዓመታዊ ቅዱሳን በዓላት ቅዱሳን 318ቱ ሊቃውንት ቅዱሳን እለ እስክንድርዮስ ሊቀ ቅዱስ አትናቴዎስን ሐዋርያ፣ አባ ይስሐቅም ሊቀ ጳጳስ፣ ሊቁ አካለ ወልደ ሐዋርያት። ወርሃዊ በዓላት አባ በርሱማ ሶርያዊ ለሶርያዊ መነኮሳት ሁሉ አባት፣ አቡነ እስትንፋሰ ክርስቶስ የብሔረ ጽዋን ጻድቅ፣ አባ መልከ ጸዴቅ ዘሚዳ፣ ቅዱሳን ዞሲማስ ጻድቅ። እውነት እላችኋለሁ በምድር የምታስሩትም ሁሉ በሰማይ የታሰረ ይሆናል፣ በምድር የሚፈቱትም ሁሉ በሰማይ የተፈታ ይሆናል። በምድር በመናያቸውንም በሚለምኑትም ነገር ሁሉ በሰማያትም ካለው ከአባቴ ዘንድም ይደረግላቸዋል። 2 ወይም 3 በስሜ በሚሰበሰቡበት በዚያችን በመካከላቸው ሆናለሁ። የማቴዎስ ወንጌል ምዕራፍ 18 ቁጥር 18። ዘአቅረብኩ ማህሌተ አዘክር የአላፈ እምእለ ተጸምዱከ ዘልፈ ላለነበበ ተወከፍ ዘንዴት የመጽሐፍ እንተ ረሰይከ እግዚኦ ጸረቀ መበለተ ውከፉ እምእለ አቡኡ ብኡላት ዘተረፈ ነቢያት ቅዱሳን ወሐዋርያት ሰባክያን ሰማዕታት ወጻድቃን ወመላእክት ትጉሃን ደናግል አዲ ወመነኮሳት ሄራን ባርኮ ጉባኤ ዛቲ መካነ እስከ አረጋዊ ሊቅ ወንኡስ ሕፃን ለዘ ጸሐፎ በክርስታተ ወለዘ አጽሐፎ እንዘ ይድረስ ለዘ አንበቡ ወለዘ ተረጎሙ በልሳነ ሐዲስ ወለዘ ሰምዑ ቃሉ በእዝነ መንፈስ ጸሎተ እሙ ማርያም አራቂተ ኩሉ እምባእስ
ክቡረ ይምሃረነ ኢየሱስ ክርስቶስ። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡ ይልቅም የድሃይቱንም አነስተኛ መባ እንደተቀበልክም ለሁል ጊዜ የማገለግል የማዕላፍ መላእክቱን እያሰብኩኝ በችግሬ ጊዜ የሚቀርቡልህ ምስጋና ተቀበል። እናንተንም ቅዱሳን ነቢያት፣ የወንጌልም ሰባኪያን ሐዋርያትን፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክትን፣ ፍጹም ደናግላን እንዲሁ ደጋጎች መነኮሳት ሆይ ልጄ አዋቂ ሳይልም የምንሰበሰብበት የጉባኤ ቦታ ይባረክ። ይህንን መጽሐፍ ወረቀትም አዘጋጅቶ በራና ደምጦ የጻፈው ያጻፈው ከግዕዝ ወደ አማርኛ የተተረጎመው ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠው በደለኛ ሁሉ የምታስተሰርይ የጌታ እናቱ በማርያም ጸሎቱ ኢየሱስ ክርስቶስ በአንድነት ይማረን አሜን። አቡነ ዘበሰማያት ይትቀደስ ስምከ ትምጻእ መንግሥትከ ወይኩን ፈቃድከ በከመ በሰማይ ከማሁ በምድር ሲሳየነ ዘለለዕለትነ ሀበነ ወኅድግነ ለዘአበሳነ ወጌጋየነ አላድኀነነ እምኩሉ ኩሉ መሥዋዕት ይእቲ ኃይል ወስብሐት ለዓለመ ዓለም አሜን። በሰላም ቅዱስ ገብርኤል ውእግዝእትነ ማርያም ሰላም ለኪ ድንግል በኅሊናኪ ወድንግል በሥጋኪ እመ እግዚአብሔር ጸባኦት ሰላም ለኪ ብሩክት አንቲ እምነ ፍሬ ከርሥኪ ተፈሥሒ ፍስሕ ምልዕተ ጸጋ እግዚአብሔር ምስሌኪ ሳሊ ለነ ወጸልየነ ኅብረ ፍቅር ወልድኪ ኢየሱስ ክርስቶስ ከመ ይስረነ ኃጣውኢነ። ስብሐት ለአብ ስብሐት ለወልድ ስብሐት ለመንፈስ ቅዱስ ይእዜልፈኒ ወዘልፈኒ ለዓለመ ዓለም አሜን።